የምገምገው ነገር ግን ማለት ነው የሀይሚን ቦርሳ ታችኛውን ቀዶ ማለት ነው። ሲሞክስ እንኳን አንዴ እንኳን ለምን ካሜራው ስትል እንኳን አትመልስም እንዴ? ኤፍሬም ይዙት ይቦክስ። ወይኔ ብር፣ ወይኔ ብር፣ ወይኔ ብር፣ ብር አሰከራቸው አይደል? ሩጌ ደግሞ ሀይሜም አትወደኝ ሰው ናት። የሚወዱኝን እየገፋሁ ነው አላለም። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ፣ አብራችሁ ይላላችሁ። አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ ቪዲዮ መጥቻለሁኝ ማለት ነው። በጣም ነው ያሳቁኝ እውነት ለመናገር በኢየሱስ ስም። ግን የእውነቴን ለመናገር ግን በጣም ይደብራል የምትሰሩት ስራ። ትንሽ ተሳኩኝ ማለት ነው። እኔ እኮ ደግሞ የገረመኝ የፍፄ መጨመር ወይኔ ፍፄ ኮሜንታተሮች ደግሞ ስትንዱ ኮሜንታተሮች ስታሽቀብጡ መቼም አሁን የፍሬም እጁን ተመቷል መስሏችሁ ነው እንዴ? ራሴን አመመኝ የሳኩበት። ሁሌ ቡጥቡጥ 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 ዘላለም ስማ፣ ምን ይሻላችኋል? በጣም ነው የሳኩት እውነት ለመናገር። ኤፍሬም እኮ ነው ይዘው ሲወቅስት ለሁለት እግሩን ክብርር 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 እያደረገ ኧረ ወይኔ እናቴ ዛሬ። በነገራችን ላይ ሲሳቅ ያልተውና እንዲ አንዴ ነገር ልበላችሁ። የሚሰሩት ስራ ምንም የሚያስተምር ነገር የለውም፣ ትምህርትም የለውም። እንዲሁ እውነት ለመናገር የሁለት ደቂቃ ፈታ ካላችሁ ብዬ ነው ቁም ነገር ላውራ። ምንም እንትን የሚያስተምር ነገር የለውም ውዶች። አሁን ኤፍሬም ምን ሆነ መሰላችሁ? ትናንትና ለሀይሚ እሱ ነው የደበደበኝ ብሎ ነግሯታል መሰለኝ ማለት ነው። እሷ ደግሞ እሱን አንተን ብሩኬን ትናንትና ሀይሚ ደግሞ አንተን ሄደ የደበደብከው ነግሮኛል ብለዋለች መሰለኝ። አሁን እንግዲህ ብሩኬ እንዳልደበደበው ነው ኤፍሬም ጋር የሚታይበት ማለት ነው። አያቸው አይደል? ይሄ ማለት ደግሞ እንግዲህ የሚያሳየው እግዚአብሔር ልቦናችሁን ይመልስላችሁ። ብር አታስቀድሙ። ከብር ይልቅ ተከታታይ የሚከታተሏችሁ ለሚያደንቋችሁ መጀመሪያ ቦታ ስጡ። እነሱ ከሌሉ ባዶ ናችሁ። ቪዲዮ ብለቃችሁ ሰው ካላየላችሁ የወር ደመወዝ ተከፋይ አትሆኑም። ይሄ ልታቆይ ይገባል ማለት ነው። ስለዚህ ተመልካቾቻችሁን ተንከባክባችሁ መያዝ እንጂ ያለባችሁ እንደዚህ የወረደ ስራ እየሰራችሁ ተመልከቱልን ማለት ለጊዜው እይታ ይኖራችኋል ብዬ አስባለሁ። አይኖ ለጊዜው አሪፍ ነገር ይከፍላችኋል አይኖ። ነገር ግን ነገ ደግሞ እናንተ ተወዳጅነት ይቀርባችኋል ባይ ነኝ። እንዲህ ነኝ። ስለዚህ ይቅርባችሁ። ሀይሚና ብሩኬ በቦታችሁ ተመለሱ። በቃ አንተም ደግሞ ውጣ። በቃ እህትህ አንተ ጋር አትኖርም አይደል? እንግዲህ አለቀ። ይሄን ነው የምለው ውዶች። የኔ ማለት ኤፍሬምም የገባበት ሚስጥር አለ። ድራማ ነው ግን ለመስራት ነው። እሱም ቻናሉ ስለተኛበት እንዲነሳለት ስለፈለገ ነው እዚህ ውስጥ የገባው። እንግዲህ ገባችሁ አይደለ? ግን እንደዚህም ሆኖ ደግሞ ፍፄም ትናንትና በሱ ቪዲዮ ለቋል አይታችኋል። ሁሉም ለጥቅማቸው ነው። ግን ደግሞ እዚህ ጋር ሀይሚና ብሩኬ በኦዲየንሶቻቸው እንዲጣሉ እየሆኑ ነው። አያቸው። ይሄ ነገር ነው። እየተጣሉም ነው ሊጣሉም ነው። ይሄ ደግሞ ለእናንተ ነገ አይጠቅማችሁም። እናንተ ተጋብታችሁ ልጅ ወልዳችሁ ከልጃችሁ ጋር እነማን ነበሩ ጥንዶች? ዮኒና ማን ነበሩ? እነሱ ልጆች ደስ ሲሉኝ እስማ ከልጅነት እስከ እውቀት ድረስ አንድ ወንድ ልጅ ወልደዋል። ስማቸው ጠፋብኝ። በጣም ነው ደስ የሚሉት፣ ይከባበሩ።
ስርዓታቸው እና ሀይሚና ብሩኬን በጣም ተወዳጅ ናቸው። ህዝብ ይወዳቸዋል። አሁን ግን በሚሰሩት ስራ እውነቴን ነው የምላችሁ ህዝቡ እንደ በፊት አይደለም። በተለይ ቲክቶክ ላይ በቃ እንስፍስፍ ብለው የሚወዷቸው የብሩኬን እናት ከፍ ዝቅ ያደርጋሉ፣ የሀይሜን እናት ከፍ ዝቅ ያደርጋሉ። ኧረ በኢየሱስም እንደዚህ ሆናችሁ እኔ እኮ ሲጀመር ቤተሰብን ሚዲያ ላይ ማምጣት ወገኖች ይቅርባችሁ። እስካሁን ያላወጣችሁ ሰዎች ካላችሁ እናታችሁን አባታችሁን ሚዲያ ላይ አታውጡ። በእነሱ ታይቶ የመጣው ብር ይቅርባችሁ። በቃ ሚዲያ ላይ አታውጡ እናት አባታችሁን። እህት ወንድሞቻችሁን ችግር የለውም አውጡ፣ ምንም ችግር የለውም። እናት አባትን ግን አታውጡ ሚዲያ ላይ ይቅርባችሁ። አሁን የብሩኬ እናት እንዴት ነው የሚያረጓት? የሀይሚን እናት እንዴት ነው የሚያረጓት? የሀይሚን አባት እንዴት ነው የሚያረጉት? ይሄ ምንድን ነው? ይዘው ስለወጡ እያችሁ ይዛችሁ አትውጡ፣ ይቅርባችሁ። ከካሜራ ጀርባ ይሁኑ። ማርያምን ይቅርባችሁ። ይህን ነው የምር እናት እኔ የሆነ ነገር ተናሳይ በጣም ነው የሚቀፈኝ፣ አልወድም የምር። ስለዚህ ተጠንቀቁ። እስካሁን እናትና አባታችሁን ይዛችሁ ያልመጣችሁ ሚዲያ ላይ ይዛችሁ አትምጡ፣ ይቅርባችሁ ነው የምለው። ይህን ነው የምላችሁ እኔ ሌላ ምንም አልላችሁም። ምንም አይሰራላችሁም። በዛ እናትሽን ይዘሽ መተሽ 100K ቢታይልሽ 100K ታይቶልሽ ብር ቢከፍልሽ ጥቅም የለውም። ነገ የሆነ ስህተት ስትሰሪ እናትሽን ይዘው ነው የሚሮጡት። ስለዚህ ይቅርባችሁ ነው የምለው። እንዲኔ እንግዲህ ሆነን ለመናገር ቢቀርባችሁ ጥሩ ነው። ሀይሚና ብሩኬ ተመለሱ ብለናል። እንዴ ቀንድ አታበቅሉም እኮ ከእንግዲህ ተጋቡና ውለዱ። ምን ነው? የምሬ ነው የምናገረው እኔ። ምን ሆናችሁ ነው? የምሬ እኮ ነው እንዴ። 20 ቤት አይደሉ እንዴ? እሷም 20 ቤት ናት፣ እሱም 20 ቤት ነው። ስለዚህ ምንም አይቸግራቸውም። ተጋብተው ይውለዱ። ልጅ በልጅነት ነው። ምን ችግር አለው? ትንሽ ናቸው አትሉኝም? መቼም ትንሽ ናቸው አትሉኝም? አሁን ላይ የ19 ዓመት የ20 ዓመት ልጅ እየወለዱ ይቻ አይደለ እንዴ? ኑሮ ከተመቸ ምን ችግር አለው? ትንሽ ናቸው ትሉኝ ይሆናል እኮ እናንተ አታፍሩም? የምን ትንሽ ቀንድ ያበቅሉ ከዚህ በኋላ እንግዲህ ገባችሁ? ስለዚህ ይህንን ነው የምለው እኔ። ነጭ ነው የምናገረው። ማንንም አልፈራም። ማንም አያኖረኝም። የሚያኖረኝ ፈጣሪ ነው። ገባችሁ? ደግሞ አንዳንዶቻችሁ የምትሰጡኝ ኮሜንት ደስ ይለኛል። አንዳንዴ ስለማስቃችሁ ደግሞ አመሰግናለሁ። ሳቆልኝ እኔ ውዶች። ፈታ እንበል ምን አባቱ አለም 9 ናት 10 ሞላም ፈታ እያለን እንስራ እንጂ ታዲያ እንዴ እነሱ አላፈሩ። እጁ ላይ የሀይሚን ቦርሳ ጠቅልሎ አድርጎ ይመጣል። እንዴ ይሄ የማያፍር እስማ በስ ቅዱስ አታፍርም እንዴ? ተው እንጂ ድርቅ ብላ ውይ ወሬ ሊያመልጠኝ ነበር። በኢየሱስ ስም ኦ ማይ ጋድ። ለማንኛውም ውዶችዬ ፈታ እንዲያላችሁ ሙሉ ተስፋ አለኝ። ፈታ በሉኛ። ምን አገባን? እነሱ ህዝብ ይጠላናል ብለው ካላሰቡ የፈለጋቸው ይችላሉ፣ መብታቸው ነው። ምናለሁ እንግዲህ እኛ የመሰለን ሀሳባችን የምናገር ነው። እንግዲህ ሌላ ምንም የምናደርገው ነገር የለም። እኛ ላይ መብቱ የነሱ ነው። ለቆንጆቻቸው ማሰቡም የነሱ ነው። ለመናገሩ የነሱ ስለሆነ እኛ የሚመለከተን ጉዳይ ስለሌለ ይህን ነው የምላችሁ። እወዳችኋለሁ፣ አከብራችኋለሁ። መልካሙን ቆዩልኝ። ላይክ ሸር አድርጉልኝ፣ ኮፒ ሊንክ አድርጉልኝ። እወዳችኋለሁ። ወዴ ስለምታበረታቱኝ አመሰግናለሁ። ማርያምን እግዚአብሔር ያክብርልኝ ማለት ነው። ፈታ እያላችሁ አብራችሁኝ እንደምትሄዱ ባለሙሉ ተስፋ ነኝ። ለምትሰጡኝ ነገር ስለማይ በጣም ኮሜንታችሁን አነባለሁ። በነገራችን ላይ መልስ ስለማልሰጥ ነው እንጂ ይቅርታ። ሁላችሁም በጣም ነው የምወዳችሁ። ማርያምን እጅግ አረጌ ማለት ነው። እና መልካም ምሽት ይሁንላችሁ ውድ